እንዴት ነው እያስነፈሽ ወንድ ልጅ አስለቅሰሽ ታውቃለሽ? እኔ ሴቶችን አስለቅሻለሁ። እኔ በምን አቅሜ አለቅሳለሁ እንጂ መቼ አስለቅሳለሁ? እኔ በህይወቴ ከሁለት በላይ ምንም ነገር ያረኩት ነኝ። ተቃ ትልቅ ነው። አንቺ ፍናን ሀገሬ ክራሻችን እንጂ የግለሰብ ሚስት አይደለች። ልቤን ልስልስ አደረገው። አዎ እንደዛ ነው ያልሽኝ። መጀመሪያ የቀመስኩት ትናንትና ማታ እንደዛ ነው ያልሽኝ። እንዴ አንተ ተቃ ትልቅ ነው። አንቺ ትንሽ ነው። አንቺ ይሄን አይችልም እንዴ? ምን ሆነሽ ነው? የኔ ጠባብ ነው። አብ ወልዶ መንፈስ ቅዱስ አንቺ ምን እኔ ከሌሎቹ በምን ይዘያል? ትንሽ ነው። ትልቅ ነው። ያንተ ተቃ አይችለውም። what ዳርቀሻውን አንቺ ይሄንን ታይ ከቤት ውስጥ ካሉት ታብሌቶች ምን ይዘያል? ይሄው ለምን ያጓጓኛል? ለምንድን ነው የሚያጓጓኝ? ደጅ ጠናው ቆይቼ ኪዳነ ምሕረት ተጽናናው። እኔ በላቸው እናሶ ይባላለሁ። የድቃላዎቹ ካንቲባ ነኝ። የድቃላዎቹ ካንቲባ ነኝ። መጥቼ ያለው ቂጥሽን ልምታው መድኃኒዓለም መጋኛ ያጠናግርክ። የቀትር ጂኒ በ6 ሰዓት አመድ ላይ እንደፋድፍክ። ሌላ ምንም አይደለም። አንተ ቂጥሽን ልምታው ብለ የጻፍከው ሰውዬ የቀትር ጂኒ 7 ጊዜ ያጣምክ። አንተ እከካም ምችምታክ በሽታ ይምታክ አውሊያ ይከድምክ ይምታክ። እንዲኔ እኮ ምን ጉድ ነው አሁን? ተው ኢትዮጵያ ተደስተዋል። ተገኝ ታዋቂ ከመሆንና ሀብታም ከመሆን የቱን ትመርጣለህ? ደሃ ከታዋቂና ከሀብታም የቱን ትመርጣለህ? ታዛዥ ትተኸኛል። እሺ አይ ሀብት ላይ ረጅም ብሩ ሪጃ እንትም ስለሌለ ነው። ምን የትልቅ ነገር መመኘት አሪፍ ነገር ነው። ያው ታዋቂ አንተ እኔ ሀብት ስል የሌለ ሀብት ላይ ቀይ ልጅ ለመውለድ ማለት ነው ልብልብ ሊያንስ ላይ ጫፍ ነው የሚደረገው አሉ። ከዛ ይሄንን ሰማና ካሶ ሄዶ ለሚስቱ ይነግራታል። ልብልብ ሊያንስ ጫፍ ነው ይሉታል። ሚስትየው በቃ መጨረሻ ላይ አላስቻላት አትኩራው። Hey guys, guess what time it is? It's shopping time. የሚያምርብኝን ደግሞ ስክሪንሾት አድርጋችሁ ኮሜንት ላይ አስቀምጡልኝ እሺ? Fernandez, Dorgu again. Patrick Dorgu! እሸትና ቆንጆ አይታለፍ። ይሄን ብላ ማለት ምን ይመስላችኋል? እናተ ለብዳለ ማለት ነው። ፍናን ሀገሬ ክራሻችን እንጂ የግለሰብ ሚስት አይደለች። መንግስት ቀይ ባህርን ትቶ ፍናንን ያስመልስል። ፍናን የኔ ናት። የኛ ናት። እሺ ፍናን የኛ ናት። አርቲስት የህዝብ ነው። ሁለት እስከምትወልጂ ተስፋ አልቆርጥም። በቃ እናንተ ቁረጡ እንዴ! እንዴት ነው እያስነፈሽ ወንድ ልጅ አስለቅሰሽ ታውቃለሽ? እኔ ሴቶችን አስለቅሻለሁ። እኔ በምን አቅሜ አለቅሳለሁ እንጂ መቼ አስለቅሳለሁ? እኔ በህይወቴ ከሁለት በላይ ምንም ነገር ያረኩት ነገር የለም። እሱም ደግሞ ከፍቅረኛዬ ጋር ነው። እሺ እኔ ንገሪኝ፣ አሁን ከፍቅረኛሽ ጋር ሁለቴ ብቻ አድርገሻል። የትኛውን ፖዚሽን ተጠቀማችሁ? የመጀመሪያ ጊዜ ነው አንቺ ፖዚሽን ምን እንደሆነ ማታቂ ሴት ነሽ። እንዴት አደረጋችሁ? አንተ እኔ አላቅም። ምንድነው የምታወራው? እኔ አሁን ነው የለመድኩት። ማዳሜ ባል ሲያረጉ ምናምን አንዳንዴ ቀስ ብዬ በቃዳዳ እያየው ምናምን ነው እንጂ እኔ አላቅም። ኦኬ መጀመሪያ ጣት ነው የተጠቀመው። እንዴት ነው ያደረገው? ንገረኝ እስቲ። አንተ በእናትህ የገጠር ልጅ ነኝ ማለት ልጁ የገጠር ልጅ ነው። እንደዚህ አይነት ነገር አያውቅም። ጣት ምናምን እንዳለ ነው ከተተብሽ። አረብናት ብልግና ታወራ። አረብ እግዚአብሔር ፈጣሪን አረብናት ወይኔ ምን አይነት ማይም ነው አሁን እሱ ነው ተስፋ ያስቆረጠሽ። እኔ ከዚህ በኋላ ሲጀምር ፍቅረኛ ምን አለኝ? ምክንያቱ በቃ ባላልክ በዚህ ሳይት ያላት እያሉ እውነት ነው።
ወንድሜን እንሰኝ ይኸው ኢየሱስ ምስክሬን አንድ ልጅም የለኝም። እሺ አንቺ ማትረሺው በቃ እኔ አረሳም ያንን ቀን አረሳም ያልሽው መቼ ነው? መቼ ስትበጂ ነው? አንተ እረፍ። ለመጀመሪያ ቀን ነው ታዲያ ድንግልና ያማል እንዴ? አልቅሰሻል እንዴ? ነው ማላለቅሰው? እሺ ደም ወጣ እንዴ? እንዴ ነው የማይወጣው? አንተ የመጀመሪያ እኮ እሺ ልጁ እንዴት ሆነ? ደም ከወጣ በኋላ አልፈራም? አንተ እረፍ በእናትህ። ወይኔ ጉዴ ፈላ። ወይኔ ንገረኛ፣ ምንድነው የምታካብጁ? ቂጥሽ ኩሬ 2 ሰዓት 1 ሰዓት በሙሉ ታግለ በ10 ደቂቃ ስትጨርስ ሁሉም ነገር ከንቱ እንደሆነ ትረዳለህ፣ ይገባሃል። ድሮም ታጋይ እድሜው አጭር ነው ሲባል